ጤና ይስጥልኝ እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ስለ ቀናተኛ ሰውና ስለ አስመሳይ ሰው ምን ባህሪ እንዳለውና በእናንተ ላይ ምን ተጽዕኖ እያመጣ እንደሆነ በምን ያክልስ እናንተ መጣል እንደሚችል እንደሚያስብ ማን እንደሆነ ከየት እንደሚመጣ እንደዚህ አይነት ሰዎችን እንዳስሳለን። ዛሬ እስከ መጨረሻው ድረስ ከኔ ጋር ሆኖ እያልኩኝ እኔን ለማታውቁኝ ማይክል እባላለሁ። የአቢሲኒያ ሲግናል ፋውንደር ነኝ። ወደ ርዕሰ ጉዳያችን እንገባለን። የሚገርማችሁ ነገር የሚቀና ሰው ቅናት በሁለት በሶስት ክፍል ይከፈላል። ነገር ግን ቀናተኛ ሰው መጥፎ ቀናተኛ ሰው የሚለው ላይ ነው እኔ ትኩረት አድርጌ ማውራት የምፈልገው። እንዲሁም ደግሞ አስመሳይ ሰው ላይ ነው ትኩረት አድርጌ ሼር ማድረጋቸው። ምክንያቱ ይህን የመረጥኩበት ርዕስ ምንድነው መሰላችሁ? ብዙ ጊዜ የምንሰማው ጉዳይ አለ። አንድ ሰው በላቡ ጥሮ ግሮ ተምሮ እውቀቱን ንግዱን ነግዶ ህይወቱን ሲያሻሽል የቀናተኛና ያስመሳይ ሰው ባህሪ ደም ይሆናል። ያለቅሳል፣ ያነባል፣ ተደብቆ ሄዶ ብዙ ነገሮችን ይበሳጫል። ግን ያ ሰው ለውጥ ሳያመጣ በጥረት ባለበት እታች በሚንከራተትበት ከሱ በታቹን ባየው ጊዜ የሱ ጥሩ ጓደኛ፣ ጥሩ ወዳጅ፣ ጥሩ በቃ አጋዥ መሳይ የሚሆን ሰው ነውና ብዙ ጊዜ እንደዚህ አይነት ባህሪ ያላቸው ሰዎች ከሩቅ አይመጡም ይባላል። ያው ሁሌ እንደምናውቀው ጎረቤት ሊሆን ይችላል፣ የረጅም ዓመት ጓደኛ ሊሆን ይችላል፣ ከቤተሰብ ሊሆን ይችላል፣ ከብዙ ነገሮች አካባቢ ሊሆን ይችላል። ለምሳሌ በትንሹ ልንገራችሁ። እህቶቻችን ወንድሞቻችን ዛሬ በዩቲዩብም ሆነ በተለያየ መድረክ ላይ ወጥተው ሀሳባቸውና ታለንታቸው ሲገልጹ የአብዛኛው ሰው ኮሜንት የአብዛኛው ነገር ትንሽዬ ስህተት ፈልጎ ያን ነገር የማጥፋት ያ ሰው ተነስቶ እንዳያድግ የማድረግ ፎቶን ቢሆን በግላጭ በራሳቸው ባይመጡ የናንተን ፕራይቬሲ የናንተን ደካማ ጎን የሚያውቁ ሚስጥሮቻችሁን ለተለየ ሰው በተለየ ሰው ላይ እየሸጡ እናንተን እንዳታርጉ ተቀይራችሁ ሌላ ነገር እንዳትቀይሩ የሚያደርጉ ሰዎች ስለበዙ ነው። እነዚህን ሰዎች ወይም እንደዚህ አይነት ሰዎች በጣም ከባድ ሰዎች ናቸው፣ እውነቱ ለመናገር ማለት ነው። ከእንደዚህ አይነት ሰዎች ይጠብቃችሁ። በነገራችሁ ላይ ቀናተኛ ማለት በተለያየ መልኩ ይገለጻል። ዝም በማለት ይገለጻል። የሚቀና ሰው በድብቅ ይመጣል። አንዳንዴ በሳቅ በቀልድ ይመጣል። አንዳንዴ የሚፈልገው ነገር አውርቶ ወይም ደግሞ እናንተን ያገዘ እየመሰለ እናንተን እየመከረ እየመሰለ ነገር ግን እናንተ ከእቅዳችሁ ከስኬታችሁ የሚያደናቅፍ ማለት ነው። እንደዚህ አይነት ሰዎች እናንተ ባልጠበቃችሁበት ጎን ላይ መጥቶ የሚወጉ ማለት ናቸው። ብዙ ጊዜ እንደዚህ አይነት ሰዎች ካጠገባቸው እንዳልኩት አይጠፉም። ሌላ ምንድነው የነዚህ መለያ ማለት ነው? ብዙ ጊዜ ይከታተሏቸዋል። እናንተን ብዙ ጊዜ አሳልፎ ይሸጧቸዋል ማለት ነው። እንዶ አያይዤ ልግለጽላችሁና ገጥማችሁ ከሆነ አላቅም፣ አንዳንድ ሰው ድንገት ቢዝነሱ አድጎለት ድንገት በቃ ህይወቱ ተቀይሮ ሲያዩ ጥያቄ ያበዛሉ። እንዴት መቼ ከምን ምንድነው ምን አሰርተ ነው ማን ነው ምንድነው የት ሄደ ነው ይሄ ሚስጥር ይናገረን ይላሉ። ይሄ የሚሉበት ምክንያት ተደንቆባችሁ ሳይሆን የእናንተን ውድቀትና እናንተን መጥፎ ነገር እንዲያደርጉና ስማችሁ ለማጥፋት ነው። ምክንያቱም የእናንተን ጸሎት፣ የእናንተን እንባ፣ የእናንተን ልፋት፣ የእናንተን 24 ሰዓት ጥናት፣ የእናንተን የረጅም እቅዳችሁን ከእናንተ ጋር አያውቁትም። እናንተ ጋር እንደነበረ አያዩትም። ምክንያቱም የእናንተን ከውጫዊ ነገራችሁ አይተው ነው እነሱ የሚፈርድባችሁ። እግዚአብሔር ግን የነዛ ነገሮች ውጤት አይቶ የእናንተን ሁሉ ነገር አይቶ ሲባርካችሁ እነሱ ወዴት ይቀይሩታል መሰላችሁ? አሁን እንደምታውቁት እከሌ ጋር ሄዶ ነው፣ በእንትና ጋር አስጠንጥኖ ነው፣ ይሄ እኮ እንደዚህ አድርጎ ነው የሌለ ምክንያት ደርድሮባችሁ
ህይወታችሁ ላይ ሌላ ነገር ስታደርጉ ቢዝነሳችሁን እንዲሰናከል ብዙ ነገሮችን ሲያደርጉ እናያቸዋለን ማለት ነው። ከእንደዚህ አይነት ሰው ይጠብቃችሁ። ራሳችሁ ከመለወጥ ይልቅ እውነት ለመናገር ከነዚያ ሰዎች ጋር ዲል ማድረጉ ከባድ ነው የሚሆነው ማለት ነው። እና ሁልጊዜ በንግግር አይመጡባችሁም። ራሳችሁ በማግለል ራሳችሁ ራቅ በማድረግ ነው ብዙ ነገሮችን የሚሰሩት። ለዚህ ነው ሰዎች እድገታችሁ የሚጠሉት፣ እናንተን ለውጥ የሚያናድዳቸው ማለት ነው። እና ምን ያደርጋሉ ሌላ መሰላችሁ? ቀናትን ወደ ንጽጽር ይቀይሩታል። እኔ እኮ እንደዚህ በሆን ኖሮ፣ እኔ እኮ እንደዚህ አድርጌ ነበረ፣ እንዴት እኔ ግን አልተሳካለኝም? ይሄ ሞክረህ ሆነ አንተ እንደዚህ ተሳካለህ? የሆነ ነገርም አለ። በቃ ንጽጽር ያደርጉታል። ንጽጽሩ ወደ ፉክክር ይቀይሩታል። በቃ የእናንተን እንደዚህ ያደርጉታል። ፉክክሩ ደግሞ ወደ ረጋ ያለ ጥላቻ ይቀየራል ማለት ነው። አስመሳይ ሰዎች አደገኛ የሚሆኑት ስለሚጮሁ ሳይሆን እናንተን በማይረብሽ መልኩ ቀርበው እናንተን ስራችሁን የሚያቃጥሉ ናቸው ማለት ነው። ከፊት ለፊት ጥቃት በፍጹም አይሰነዝሩም። በፍጹም እንዳትሸወዱ ተጠንቀቋቸው። የእናንተን ውድቀት ብቻ በመመኘትና የተሻላቸው ነገር በማድረግ ግን እናንተን የማደናቀፍ ስራ ነው የሚሰሩት። አንዳንዴ አይታችሁ ከሆነ ለውጣችሁ ትንሽ ሲቀረው የሆነ ነገር በቃ ልታገኙ ስትደርሱ በቃ ተንፈስ ስላለ ከአፋችሁ ስለወጣ ብቻ ምንድን ነው የሚገጥማችሁ? ያ ስራ አትቀጠሩም፣ ያ እድገታችሁ አታገኙትም፣ ያንን ቢዝነስ አትከፍቱትም፣ ያን ነገር አታሳኩትም። ያ ማለት ምንድነው ታውቃላችሁ? ሰይጣን አይደለም፣ አጠገባችሁ ያለው ሰው ነው። የሱ ኃይል፣ የሱ አይን፣ የሱ ተንኮል በቃ እናንተ በማታውቁ ደረጃ በቃ የእናንተን ህይወት ያደናቅፋል ማለት ነውና ለዛ ነው አምልጣችሁ ግን ስትቀየሩ በቃ ደማቸው ነው የሚፈላው። እንደዚህ አይነት ሰዎች በጣም ከህይወታችሁ ጋር ማራቅ አለባችሁ። እንዲሁም ደግሞ አንዳንዴ እኛም ራሳችን ለውጥ ያመጣን ሰዎች፣ እግዚአብሔር የባረከን ሰዎች ብዙ ጊዜ ህይወታችንን ማንም ሰው ማወቅ የለበትም ማሳወቅም የለብንም ብዬ ነው የማስበው። ሁልጊዜ እግዚአብሔር የእነዚህ ሰዎች በነገራችሁ ላይ ከእናንተን ህይወት ከሚያስወጣበት ትልቁ ምክንያት ምን ይመስላችኋል? የወደፊት ህይወታችሁን ለመጠበቅ ይመስለኛል። ብዙ ጊዜ እንደዚህ አይነት ሰዎች ስንቀርባቸው ወይም ደግሞ እኛን እድገት ካዩ በኋላ የሚርቁ ብዙ ነገሮችን እግዚአብሔር ስለሚያይ ነው። የኛን ልፋት የኛን ካየ በኋላ እነማን ሰዎች ጋር እንደምንደናቀፍ ስለሚያውቁ ነው። እና የእናንተ ስህተት አይደለም። ለምንድን ነው እንደዚህ ሆንኩኝ? አሁን የተለየው ሰው ሆኛለሁ ማለት ነው። አንተማ ካደግክ በኋላ እንደዚህ ሆንክ፣ አንተማ እንደዚህ ከሆንክ በኋላ እንደዚህ ሆንክ የሚሉትን ነገር እንዳታምኗቸው። እናንተ የባረካችሁ እግዚአብሔር የሰጣችሁ ጸጋም ያላበሳችሁን ፈጣሪያችሁ ነው። ያንን ይዛችሁ መጨመር ነው ያለባችሁ። እንደውም ያው እነሱ እንደውም ከፈለጉ የፈለጉት ነገር ይበሉ። ስለዚህ የእናንተ ምንም አይነት ስህተት የለውም። እውነተኛ ሰው የሆነ ወዳጃችሁ፣ ቤተሰቦቻችሁ፣ ዘመዶቻችሁ፣ እናቶቻችሁ፣ አባቶቻችሁ፣ እህቶቻችሁ በሙሉ እውነተኛ የሆነ ሰውን ታዩታላችሁ። እውነተኛ ያልሆነ ደግሞ ለምን የፈለገ ነገር አይሆንም። ለእሱ አልተፈጠራችሁ ለራሳችሁ እንጂ እግዚአብሔር። ስለዚህ ሁሉም ሰው በየህይወቱ የህይወት መጽሐፉ ላይ የራሱ የሆነ እንጀራ አለው። እንጀራችሁን የሰጣችሁ ሰው ቢያጉረመርምና ቅናተኛ ቢያስመስልም ባያስመስልም እናንተ መጓዛችሁ አታቁሙ። በዝምታ ተንቀሳቀሱ። ምንም ቢሆን ህይወታችሁን ማስቀጠል አለባችሁ ብዬ እናገራለሁ። ምክንያቱም አንዳንዴ እውነት ለመናገር ሁሉም ሰው የእናንተ ሚስጥር ማወቅ የለበትም። በቃ አያስፈልገውም። የእናንተን ህይወት፣ የእናንተን ለውጥ፣ የእናንተን ድካም፣ የእናንተን ማወቅ የለበትም። በቃ እናንተና አንድ እግዚአብሔር ካወቃችሁ በቂ ነው። እግዚአብሔር ደግሞ ሲሰጣችሁ ተቀበሉ። ሰው ቢያወራባችሁ አሰርተው ነው እንደዚህ ሆነው ነው እሱ እኮ ማለት ይሄ ነው እሱ እኮ ማለት ይኸውላችሁ ጃኬቱ ላይ የሆነች ነጥብ አለችበት እሷ እኮ ማለት እንደዚህ ነች እኮ አረማመዷ እንደዚህ ነው እንደዚህ በቃ እናንተን በትንሽ ሊያስተናክልና ሺም ሊያስይዝ የሚችል አይነት ነገር ሲወረውሩ
አትስሟቸው። እንደውም ያን እንደ ብርታት ያንን እንደ እድገታችሁ እናንተ እንደበለጣችሁ መረዳት አለባችሁ። እንደዚህ ስትባሉ እናንተ አሁን አወቅኩት ማን እንደሆነ እያላችሁ በተሰጣችሁ ጸጋ መጨመር ነው። ኦኬ ይሄ ነው እንዴ ሚስጥሩ እያላችሁ መሄድ ነው ያለባችሁ ነው የምለው። እናንተ የሚያስፈልጋችሁ ለመሆን የተፈጠራችሁበት ማንነት ማግኘት ብቻ ነው መሆን ያለበትና እግዚአብሔር ማንነታችሁና ህይወታችሁ መንገዳችሁን አብስሎ ሲሰጣችሁ በረከታችሁ ተቀብላችሁ መንቀሳቀስ ነውና ቅናተኛ ሰው አጠገባችሁ ሁሌ ያለ መጥፎ ስም ይለጥፍባችኋል። የእናንተን ነገር አይወድም። አሁን እንደምታዩት ነው በየሶሻል ሚዲያው በየሁሉም ነገር የሆነ ነገር ሲናገር ያው እሱን መጣል ነው እሱን ማለት ነው። ሁሉም አዋቂ ነው ራሱ ሁሉም ምን ያውቅልሃለሁ ነው የሚል የራሱን እውቀት ሳያውቅ የእናንተን እውቀት አውቅልሃለሁ የእናንተን መንገድ እኔ ያውቀዋለሁ አንተ የሄድክበት ነገር ስህተት አለበት እያለ ነው ሁሉ ጊዜ የሚያደክማችሁና ሁሉ ጊዜ ይሄ ዓለም ደግሞ እንደምታውቁት በዲስትራክሽን በቃ የሆነ ወረርሽኝ ገብተዋል። ወረርሽኝ ደግሞ ፌክ የሆነ ወረርሽኝ እውነተኛ ሰው ያልሆነ ቀን አውሮታችሁት ቀን ተገናኝታችሁት ቀን በቃ ሙሉ ሰው መስሏችሁ ሁሉም ስልኮ ሲያጠፋ ባዶ መሆኑ ነው እያወቀ ያለውና ምንም ተጨባጭ ነገር የለውም። ሁሉም ሰው እውነተኛ ነው ነገራችሁ ባዶ ስሜት ነው ያለው ውስጡ። በቃ ያቺ ስልክ ስጠፋ የሆነ ነገሯ ሲተቋረጥ ያ ሰው በቃ እውነተኛ ዓለም ላይ የለም። እውነት ማንነት ድሮ ቀረ። የእውነት ህይወት ድሮ ቀረ። የእውነተኛ ሰው ደጋፊ ጓደኛ ድሮ ቀረ። እውነት ለመናገር አሁን ይሄ ነገር ሁሉ ከመጣ በኋላ የምታዩት ነገር ሁሉ ከተፈጠረ በኋላ ማን እውነተኛ ሰው ነው፣ ማን አስመሳይ ነው፣ ማን እየቀናብኝ ነው፣ ማን እየተተናኮለኝ ነው የሚለው ነገር መለየት ከባድ ሆነዋል። ግን እናንተ ከፈጣሪያችሁ ከምታምኑት እምነት ፈጣሪ ከሰጣችሁ ጸጋ ጋርና ከእውነተኛ ሰው ጋር ከሆነ ማንነት ሆናችሁ ብትቀጥሉ ጥሩ ነው። ብዙ ዲስትራክሽን ሲበዛ ብዙ ባዶነት ይበዛልና ተጠንቀቁ እላለሁ። ስለሰማችሁኝ ደስ ብሎኛል። የዛሬ መልእክቴ ይሄ ይመስል ነበረ። ከተመቻችሁ ሼር አድርጉት፣ ሰብስክራይብ እና ኮሜንት በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ አብራችሁ ስለነበራችሁ እያመሰገንኩኝ ባላችሁበት ሁሉ ሰላማችሁ ይብዛ።